ሰላም ጤና ይስጥልን ውድ ቻናል ተከታታዮች እንደምን ሰንብታችኋል? ዛሬ ደግሞ ሴሽን 2 በአሜሪካ የሀበሻ ታክሲ ነጂዎች እውነተኛ ገጠመኝ ከተሰኘው ከብርሃኔ ሞገስ ጽጌ መጽሐፍ ላይ ጎትሻ በሚል ርዕስ ያገኘሁትን እውነተኛ ታሪክ ይዤላችሁ መጥቻለሁ። ትረካውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ ይሁንላችሁ። ጎትሻ ከብርሃኔ ሞገስ ጽጌ። ስርዝ ድልዝ የሌለው አራዳ ነው። ጠቆር ጎረድ ያለው መልኩና አጠር ደንደን ያለው ሰውነቱ ጎትሻ የሚባል ቅጽል ስም አሰጥቶታል። አምላክ ለመልኩ ማካካሻ ነው መሰል ቀልድና ጨዋታ አድሎታል። ለዛ ያለው ጨዋታው ያፈዛል። ቀሉ ጥርስ የማያስከድን እንባስ ጭራሽ ከመሆኑ የተነሳ እናቱ ሞታ ሐዘን የተቀመጠን ሰው ሳይቀር በሳቅ ሊያንተከትክ የሚያስችል ድንቅ ችሎታ ነው ፈጣሪ ያሸከመው ለጎትሻ። ፍጥረት ሁሉ ነፍሱን ይወዳል ቢባል እንኳን የሱ ነፍስ የተለየ ነው። በተፈጥሮ ሲበዛ ጠርጣሪ ቆቅ። ሰው በተጣላበትና በተረበሸ አካባቢ ካጠገባችሁ እንደምታት ቢሰወር አትጨነቁ። እሱ ሰላም ቦታ ነው ያለው። ለምስክርነትም አትፈልጉት። በዛን ጊዜ አይኑም የሚያየው ሆነ አእምሮ የሚያሰላስለው ስለማምለጫው ነውና። ቆቅየው ሀገር ቤት እያለ ብሔራዊ ውትድርና ሊከቱት ያዘጋጁለትን መረብ በራሱ ዘዴና ጥበብ ሲያመልጥ ቆይቶ በመጨረሻ በቀድሞ ሶቪየት ህብረት ነፃ የትምህርት ዕድል አግኝቶ ሀገሩን ለቀቀ። ከዛም ለ3 ዓመት ትምህርቱን አቋርጦ በጀርመን በኩል ከልጅነቱ ጀምሮ የራይ ግቡ ለነበረችው ለአሜሪካ በቃ። ከዛ በኋላ በአሜሪካ የገጠመውን ህይወት እንዲጨልፎ ያስቀምሰናል። ዋሽንግተን የተቀበሉኝ ጓደኞቼ ዙሪያዋን ካስጎበኙኝ በኋላ እጹብ ድንቅ ብዬ የተደላደለ ኑሮዬን ለመመስረት ቸኮልኩ። ጓደኞቼ ምን አይነት ስራ እንደሚሰሩ የማውቀው ነገር አልነበረም። ብቻ ሁሉም ጥሩ ይለብሳሉ፣ ጥሩ መኪና ይነዳሉ፣ ቤታቸው ሁሉ ነገሩ የተሟላ ነው። እያንዳንዳቸው በተለያየ ጊዜ ቀድመው መጥተው ያሳለፉት ቆንጆ ህይወት ታየኝና ከነርሱ ጋር አብሬ ባለመምጣቴ ያመለጠኝ የተላ ኑሮ ቆጨኝ። በእንግድነቴ ሰለስት ሁሉም ወደየስራው ተጣደፈና ከአሜሪካን ጋር ያለ ግንኙነት በቴሌቪዥን መስኮት አማካኝነት ሆነ። ቴሌቪዥኑ ደግሞ ቢያወራ ቢያሳይ በየቦታው የተፈጸመውን ወንጀል፣ ግድያ፣ ዝርፊያ፣ አስገድዶ መድፈር፣ አፈና፣ የደን ቃጠሎ፣ መሬት መንቀጥቀጥ ወዘተ ሆነብኝ። ይህን ነው መሸሽ የሚለው የሀገሬ ብሂል ላይ ሰራ ነው። ወዲት ካለም መጨረሻ ደርሻለሁ። ከእንግዲህ ያለው አማራጭ በጥንቃቄ መጋፈጥ ብቻ ነው። መመለሻ የለም። ልመደው ጎትሻ አልኩ ለራሴው። በቴሌቪዥን የማየው አስፈሪ ዜና በጭንቅላቴ ስለተቀረጸ ሲጋራ እንኳን ልገዛ ስወጣ የማየው ሁሉ ወንጀለኛ እየመሰለኝ መጠንቀቅ ጀመርኩ። ጓደኞቼ እየዞርክ ስራ ፈልግ ቢሉኝም ዞሬ ያጠሁ እያልኳቸው እኔ ግን እንቅልፌንና ቴሌቪዥኔን ሳፈራርቀው ከረምኩ። የኋላ በአንድ ትልቅ የሸቀጣሸቀጥ መደብር ውስጥ የሆነ ሰው ስራ አገኘልኝና ተቀጠርኩ። የማይለመድ የለም። ዕቃ ሸክሙንና መደርደሩን ብቻ ሳይሆን መሸጡንም ተላመድኩት። በኋላማ የሂሳብ መኪናውን አነጋግረው ጀመርን። በዕለተ ዓርብ ቀን ስራዬ ላይ ተፍ ስል ፊታቸውን በማስኬጅ ከለሉና መሳሪያ የደገኑ 3 ሰዎች ድንገት መደበራችን ዘው ብለው እንዳትንቀሳቀሱ ሁሉም ከመሬት ተኛ ብለው ትዕዛዝ ሰጡን። በመደበሩ ውስጥ ያለ ሰራተኛና ገዥ በያለበት በመትረየስ እንደታጨደ ለሽ ሲል፣ እኔ ግን ለማምለጥ የሌለ መዝለያ መስኮት ስፈልግ አንዱ በሽጉጥ ሰደፍ መሬት ከተኙ ጋር ቀላቀለኝ። ሕይወቴን ስቼ ቲያትሩ ካለቀ በኋላ ፖሊሶች ሆስፒታል ሊያስወስዱኝ በራዲዮ አምቡላንስ ሲጠሩ ነቃሁ። የመጣልኝን አምቡላንስ ደህና መሆኔን ነግሬ አስመለስኩት። በፖሊስና በኋላም በጓደኞቼ እዚህ ሀገር ወንጀለኞቹ የሚሉኝን መፈጸም እንዳለብኝና ያለበለዚያ ራሴና አካባቢ ያሉ ሰዎችን ሕይወት አደጋ ላይ እንደምጥል ሌላም ተነገረኝ። ይህንን ስሰማ ሰደፍ ያቀመሰኝ ሰው ስለ ርህራሄው አመሰገንኩት። በጥይት ስላላነደደኝ
ስራዬን በነጋታው ቀጠልኩ። ዘራፊዎቹ በሳምንት ይሁን በሁለት ሳምንት አለዛም በወር ዓርብ ቀን ብቅ እያሉ እንደጎበኙን ነው። እኔም ተላመድኳቸው መሰል ዓርብ በመጣ ቁጥር ይናፍቁኝ ጀመር። የዓርብ ደንበኞቻችን ገና ብቅ ሲሉ የሂሳብ መኪናውን ተረካ አድርጌ ከፍቼ ልክ ለታወቀ መጽሐፍ አንባቢ እንደቆመ ሐውልት ፊቴን በጋዜጣ ሸፍኜ ቆይና ጉብኝታቸውን ሲጨርሱ ቀጥል ተረኛ ብዬ መሸጥ ጀምራለሁ። በዚህ ቀልጣፋ ትብብሬ እነሱም ሳይደሰቱ የቀሩ አይመስለኝም። ዝርፊያው ሲደጋገም ዓርብ ቀን እረፍቱ የሆነ አብሮን የሚሰራ ነጭ አሜሪካዊ እናንተ ስደተኞች እንደሆናችሁና እንደፈራችሁ አውቀውባችሁ ነው፣ ለዚህ ነው በእኔ እረፍት ቀን የሚመጡት፣ እኔ ብኖር አሳያችሁ ነበር ብሎ ይፎክራል። ፉከራውንም በተግባር ለማሳየት ዓርብን ለመስራት ቀን የሚቀይረው ሲጠይቅ ፈጥኜ ስለለመንኩት እየሳቀብኝ ቀየረኝ። ዓርብ ዕለትን ከስራ ቀረው። ዓርባውያኑ ግን አልቀሩም፣ መጡ። የሥራ ባልደረባችንም አንገራግራለሁ ብሎ የኔን ሰደፍ አቀማምሰውት በረዶ ቤት ቆልፈውበት ሄዱ። ቁልፉንም እኔ ጋር ስለነበር ባሳር ተፈልጌ የተገኘሁና ከሰዓታት በኋላ ተከፍቶለት ሲወጣ ነጭ ይሁን ጥቁር መለየት በሚቸግርበት ሁኔታ የጠወለገው ጎመን መስሎ ወጣ። ፈረንጁን የሀበሻ ጎመን ያስመሰለው በረዶ ቤት እኔን ሀበሻውን ቢያገኘኝ ምን ሊያስመስለኝ ነበር ብዬ አስብኩና እንዲያውም እንዲሆንህ አሻሮ ያስመስል ነበረ የሚል መልስ ሲመጣብኝ እንደ ሞኝ ሳቄን ለቀቅኩት። ያም ሆነ ይህ የዛች ዕለት ፖሊሶቹና ጓደኞቼ የነገሩኝን ምክር በተግባር አየኋት። አሜሪካ ውስጥ በዘዴና በጥንቃቄ መኖር እንዳለብኝ በፍጥነት ተማርኩ። ዋሽንግተን የመጣሁበት ቀን ዓመታት መቁጠር ጀምሯል። ከተማዋንና የሕዝቡን አኗኗር ቋንቋውን ሳይቀር ተላምጄ ብዙ ውጣ ውረድን አሳልፌ ለብቻዬ መኖርና ታክሲ መንዳት ጀመርኩ። አንድ ቀን ስራ ከመጀመሪያ በፊት ቴሌቪዥን ስመለከት ሳውዝ ኢስት በሚባለው አካባቢ ታክሲ ነጂ በዘራፊዎች መገደሉን ያሳያል። አገዳደላቸው ዘግናኝ ነው። የቤተሰብ አባወራውን እንዴት ጭንቅላቱን በጥይት እንዳፈረሱት የመስክ ዘጋቢው በስዕላዊ ገለጻ ህሊና ውስጥ ሳለው። ስራ መሄዱ ቅፍፍ አለኝና እዘው ፎቴ ላይ ቅዠታም እንቅልፍ ወሰደኝ። አትረፍ ያለኝ ሰው ነኝና በህልሜ ታክሲ ስነዳ ቆይቼ አንዱ የኔንም ጭንቅላት በጥይት ሲያፈርሰው ባነንኩ። ጋደም ያልኩበት በስመ አብ ብዬ አማትቤ የተነሳውና ከተወሰኑ ደቂቃዎች በኋላ ህልም ተፈርቶ ሳይተኛ ይታደር ብዬ ተጣጥቤ ቀማምሼ ለሥራ ወጣሁ። ገና አንድ ሁለት ተሳፋሪ እንዳነሳሁ ባዶ መብራት ላይ ቆሜ ከየት መጣ ሳልል አንድ ወጠምሻ ጥቁር አሜሪካዊ በሬን በረገደው። ጥቁር ኮፍያና ጥቁር መነጽሩ ፊቴን ከልሎታል። አሳር ከማከሉ የተነሳ ሰውየው ገብቶ አላልቃለ። በመስታወት እያየሁት ነው። አንገቱ ከኔ ወገብ አይተናነስም። ደረቱ ላይ የተጋደመው የብረት ሐብል አካፋ ባይሆን የድር ጭልፋ ግን ያለ ጥርጥር ይወጣል። አንድ እጁ ብቻ ከትንሽ ማጋነን ጋር ለ6 አንበሶች ለራት የሚበቃ ይመስለኛል። ምን አለፋችሁ የኋላው ወንበር እንደሞላው ታክሲ ከኋላ መሬት ነግቶ ከፊት ብድጋልና በማኮብኮብ ላይ ያለ ሲሲን አውሮፕላን መሰለ። ሰውየው ገብቶ እንደተመቻቸ ሳውዝ ኢስት ውሰደኝ ብሎ ቀጭን ትዕዛዝ ሰጠኝ። ተበላሽ ጉዲሻ አልኩ በሆዴ። ጆሮንም ተጠራጠርኩ። ሐሳቡን ይቀይር ይመስል ይቅርታ ጌቴ ወዴት ነው ያልከኝ አልኩት። ደገመው፣ ያውም በንዴትና በጩኸት። ይቅርታ ጌቴ ልጆችን ከትምህርት ቤት በማንሳት ዶክተር ጋር ስለምወስድ እዛ ድረስ ለመሄድ ጊዜ የለኝም። ስማ ሹፌር ብትወስደኝ ይሻላል። ጌታዬ ነገርኩህ እኮ ጊዜ የለኝም። ሰውነቱ ይበልጥ አበጠ። አተነፋፈሱ ተቀየረ። ከመኪና ውስጥ ጎትቶ አውጥቶኝ ነጭ ካናተራው ላይ ስዕል እንዳያደርገኝ ስለፈራው በሬን ከፍቼ ልሮጥ ዝግጁኛለሁ። መኪናዬ መንገድ ዘግቶ ስለቆመ ጥሩምባው ተንጣጣ። ወደፊት ተንቀሳቅሼ ጥግ ላይ አቆምኩና በልመና መልክ ጌታዬ እመነኝ፣ ጊዜ ስለሌለኝ ብቻ ነው አልሄድም ያልኩህ፣ እባክህ ውረድልኝ አልኩት። ጉዳይ አይደለም፣ ይልቅ በራስ ላይ ችግር ሳታመጣ ብታደርሰኝ ይሻላል። እናንተ መጤዎች ጥቁር መጫን አትፈልጉም። ይሄን ፊልም ድሮ ነው የማውቀው፣ እኔ ጋር አይሰራም እያለ እያንዳንዷን ቃል በጸያፍ ስድብ እያጀበ
ወረወረብኝ። ሲደነፋ የስለት ሻማ የሚያክለውን አመልካች ጣቱን አፍንጫዬ ስር እያደረሰ ይመልሷል። አምላክ ለመተንፈሻ ያህል የለጠፈልኝን አፍንጫዬን በድጅኖ እጁ ከፊቴ ጋር ሊሾ ሲያደርገው ታየኝ። ደግነቱ ሁኔታችንን ያስተዋለ ፖሊስ ደርሶ እዚህ ምን እየተካሄደ ነው ብሎ ሲጠይቅ ተረጋገሁ። ሰውየው ቀድሞ አስረዳ። ድንፋታው ጠፍቶ አነጋገሩ ተቀይሮ ትልቅ ሴት ወይዘሮ መሰለ። እኔም በተለይ ልጆቼ የዶክተር ቀጠሮ ስላለባቸው ከትምህርት ቤት ለማምጣት መሄድ ስላለብኝ ጊዜ የለኝም በማለት ምክንያቴን አቀረብኩ። ለካስ ፖሊሱ ዋዛ አልነበረም። የትኛው ትምህርት ቤት የት ነው የሚገኘው ብሎ ጥያቄ አከታተለብኝ። ጉድፈላ ዝም ብዬ ትምህርት ቤቱ የሚገኘው ሲልቨር ስፕሪንግ ነው አልኩት የምኖርበትን አካባቢ በመጥራት። ፖሊሱም እውነትህን ነው? እኔ መዛው ነው የምኖረው። የትኛው ትምህርት ቤት ነው ልጆች የሚሄዱት አለኝ። ካገራረሙ እውነቱን እንደሆነ ያስታውቃል። አጋጣሚ ገረመኝ። ፖሊሱ የሲልቨር ስፕሪንግ ነዋሪ ባይሆን ኖሮ ሀገር የሚገኘውን የፈረንጅ ስም ያለውን ሴንት ጆሴፍ ትምህርት ቤት ልጠራለት ተዘጋጅቼ ነበር። አሁን ግን ያውቅብኛል ብዬ ሐሳቤን ቀየርኩና በቅርብ ስለሆነ እዛ ሰፈር የገባሁት ስሙ በደንብ አልተያዘልኝም ብዬ ምንም የማላውቅ ለመምሰል ድሮ የምሰባብረውን እንግሊዘኛ አውቄ ይበልጥ አነካክተው ገባሁ። የባጤ ቆጡን ለፈለፍኩ። አጅሬ ነቅቶብኛል። ተሳፋሪ ታክሲ ውስጥ ከገባ በኋላ አልወስድም ማለት አይቻልምና ሰውየውን አድርሰው አለኝ። እኔም መከራከር ልጀምር ስል ጨርሻለሁ፣ ምርጫ ሁለት ነው፣ ተሳፋሪውን መውሰድ ወይም ቲኬትህን ብሎ ቁርጥ ያለውን ነገረኝ። ኦኬ ብዬ ልሄድ ካልኩ ወዲያ ሳስበው ይሄ ሰውዬ ከዚህ ሁሉ ጸብ በኋላ ባይዘርፍኝ እንኳን እንደማይከፍለኝ እዛም ነፍሰ በላ ሰፈር ገብቼ መውጣት ለአደጋ እንደሚያጋልጠኝ በህልሜ ያየሁትም ነገር ያለ ምክንያት እንዳልሆነ ገመትኩና ሊሄድ የተዘጋጀውን ፖሊስ ጠርቼ ኦፊሰር ስንት ብር ነው የቲኬቱ መቃጮ ብዬ ጠየቅኩት። 150 አለኝ ጠበቅ አድርጎ። ታዲያ ጎትሻ ነፍሱን በ150 ብር ቢገዛት አይሻልም እንዲህ አልኩና አልሄድም ቲኬቱን ስጠኝ አልኩት። እርግጠኛ ነህ አለ ፖሊሱ ገርሞ። አዎ አልኩት አስረግጬ። ምርጫ ያጣው ፖሊስ ቲኬቴን እየጻፈ ለተሳፋሪው ጌቴ ለአንተ ሌላ ታክሲ አገኝልሃለሁ ውረድ አለው። ታዋቂ ስድባቸውን መርቆልኝ ለመውጣት ሲታገል እኔም በአማርኛ ሂዱጣ ጉማሬ ብዬ በስድብ ሸኞት። ፖሊሱ ቲኬቴን ከሰጠኝ በኋላ ከይተው እስክርቅ 1-2 መንገድ አጠፍ ብዬ ሽቀሌን ጀመርኩ። የቲኬቷን 150 ብር ለማግኘት ተጨማሪ ሰዓት አምሽቼ ለመስራት ወስኜ ስሰራ መሸሁ። ከምሽቱ 5 ሰዓት አካባቢ 2 የስፓኒሽ ዝርያ ያላቸው ውርጋጦች ሁለቱም በር በአንድ ጊዜ በርግደው ገብተው ኬፓሳ አሉኝ። ወዴት ነው ጠየቅኩ። ሳውዝ ኢስት ሲሉኝ የባሰው መጣ ብዬ ምን ማድረግ እንዳለብኝ ሳስብ መብራቱ አረንጓዴ ነው እንሂድ አለኝ አንደኛው። ምርጫ የለኝም ካለዛ ሌላ ቲኬት ማግኘት ሊመጣ ነው። ዝም ብዬ መንዳቴን ቀጠልኩ። ራሱ ገጠመኝ የዚህ ሀገር ኑሮ ተሸሽቶ የሚዘለቅ አይደለም አለኝ። ተቀበልኩት። የጫንኳቸው ሰዎች የሚሄዱበት አካባቢ ወንጀል የሚበዛበት ነው። እንደውም የወንጀል ማዕከል ቢባል ይቀላል። ግዛቱ የአደንዛዥ ዕፅና ንጥረ ነገሮች ሻጮቹ ከመሆናቸው በላይ በቀጠና ድንበርና በጥቅም ተጋጭተው በጥይት ሲታኮሱ በተባራሪ ጥይት የመመታት እድሉ ከፍተኛ ነው። በዛ አካባቢ የሚታዩ የጉርምስና እድሜያቸው ጠላት የሆናቸው ለጋ ወጣቶች የማይሆን አደገኛ ህይወት ውስጥ ገብተው የሚያደርጉት ሁሉ በአጉል ጀብድ የተሞላ ነው። ገንዘብ አስክሯቸዋል የሚያስቡት ሆነው የሚናገሩት በሽጉጣቸው ነው። በተለይ በዛን ጊዜ ፖሊስ በአካባቢው በብዛት ስለማይደርስ ሰዎቹ ህግ አይገዛቸውም። በአጠቃላይ አካባቢው በጋንጎች ቁጥጥር ስር ነው። የአዲስ አበባውን እሪ በከንቱ ከዚህ አካባቢ ጋር ካወዳደሩ ስሙ ተቀይሮ ሰላም ሰፈር መባል ነው ያለበት። ከጥቂት ወራት በፊት እዚቹ ታክሲ ውስጥ እያዳመጥኩት በነበረው ኤንፒአር ሬዲዮ ጣቢያ ላይ የተላለፈው የዚህ አካባቢ የወንጀል ዜና ታወሰኝ። አዎ የዛን ጊዜ ጀምሮ የዚህ አደገኛ ሰፈር ስም በተነሳ ቁጥር ቀድሞ የሚታወሰኝ ነገር ያ ዜና ነው። አንዱን ለጋ ወጣት ከአደንዛዥ ዕፅ ጋር በተያያዘ ጠብ በጠራራ ፀሐይ ጥይት አርከፍክፎበት ይሄዳሉ።
አምቡላንስ መጥቶ የታመመውን ሰው አንስቶ ወደ ሆስፒታል ሲበር ገድለነዋል ብለው የሄዱት ጋንጎች አካባቢው ከነበሩ አባሎቻቸው አለመሞቱ ስለተላለፈላቸው እንደገና አምቡላንሱን አስገድደው በማስቆም ሰውየውን ጨርሰው ታመለጡ። እንግዲህ ይለይለት ብዬ በመሄድ ላይ ያለሁት ወደ እንደዚህ አይነቱ ሰፈር ነው። ከጀርባዬ የተቀመጡትም የአንዱ ጋንግ ቡድን አባል ሊሆኑ እንደሚችሉ ተጠራጥሬያለሁ። ስለዚህም ጆሮዬ የናሳ አንቴና ሆኗል። ጎረምሶቹ የሚያወሩት ስለ ሴት ጓደኞቻቸውና ስላሳለፉት ምሽት ነው። ጥሩ መንፈስ ላይ ነው ያሉት። ሬዲዮኔን የሚፈልጉት ጣቢያ ላይ እንደቀየርላቸው ካዘዙኝ በኋላ ከኔ ጋር ምንም አይነት ግንኙነት አልነበራቸውም። ከትንሿ ልምዴና ከሰማሁት የሌሎች ገጠመኞች ስመዝነው ይሄ ጥሩ ምልክት እንደሆነ ገምቻለሁ። ሊዘርፍ የመጣ ራሱ የተረበሸ ነው። ስለ ሹፌሩ ለማወቅ ይጣደፋል። ስለዚህም እንደ ብዙዎቹ ተሳፋሪዎች ጥያቄው እዚህ ሀገር ከመጣ ቆይህ ወደድከው አይነት ሳይሆን ቀጥታ ለምን ያክል ጊዜ ነዳ ነው። የሹፌሩን ልምድ ለመገምገም ብር ይዞ እንደሆነም ለማወቅ ስራ እንዴት ነው ወይም አካባቢው ከደረሰ በኋላ 100 ብር ነው የያዝኩት መልስ ይኖራል ወዘተ አይነት ጥያቄዎች እንደሚያበዛና አንድ ቦታ አርፎ እንደማይቀመጥ ከነባር ታክሲ ነጂዎች ተነግሮኛል። እነዚህ ምልክቶች ስላላየሁ መንዳቴን ቀጥያለሁ። ያንን አረመኔ ሰፈር በፍጥነት እየሰነጠቅኩ በመሄድ ላይ ነኝ። የፈራረሱና መስኮታቸው በጣውላ የተለበደ ወና ህንፃዎች ሰው ከሚኖርባቸው ይበዛሉ። መንገድ ላይ ጤነኛ የሚመስል የሰው ዘር አይታይም። በየመንገዱ ማዕዘን ላይ 2፣ 3 እና 4 እየሆኑ ቢራ የሚጠጡና ሲጋራና እጽ እየተቀባበሉ የሚሞጉ ወጣቶች ብቻ ናቸው የሚታዩት። በመንገድ ጠርዝ ላይ ካሉት መደብሮችና ከቆሙት መኪናዎች ሙዚቃው ሲደለቅ የአካባቢው ህይወት የሚላወሰው ማታ ማታ እንደሆነ ያስታውቃል። በሌላው የከተማ አካባቢ በየማዕዘኑ የማይጠፋው የፖሊስ መኪና እዚህ ለወሬ ነጋሪ አይታይም። አለፍ አለፍ ብለው የቆሙት የተቃጠሉ መኪኖች የአካባቢውን አደገኛነት በማኝነት እንዲመሰክሩ ሆን ተብለው የተተው ይመስላሉ። ልክ ተሳፋሪዎቼ ውሰደኝ ያሉበት መንገድ ላይ ደርሼ ፍጥነቴን መቀነስ ጀምር ዋትስአፕ ንግር አሉኝ። ጭጭ አልኳቸው። ያለመረጋጋቴን አውቀዋል። አይዞ አትፍራ፣ ካንተ የምንፈልገው ግልጋሎትን ብቻ ነው ካሉ በኋላ የሚቀጥለው መጋጠሚያ መንገድ ላይ ወደ ቀኝ ታጥፌ እንድቆም አዘዙኝ። ማዕዘኑ ጋር እንደደረስኩ መንገዱ ሙት መንገድ እንዳልሆነ መውጫ እንዳለው ወደ ቀኝ ተመልክቼ ካረጋገጥኩ በኋላ ታጥፌ ቆምኩ። እንመለሳለን ብለው እንዳገባባቸው በሁለቱም በር ውልቅ ብለው እየነጠሩ ወደ አሮጌው ህንፃ ገቡ ሳይከፍሉ። በሬን ቆልፌ ተፈተለኩ። የመንገድ መጋጠሚያዎችን ግራና ቀኝ እያየሁ ነፃ ከሆኑ ቀይ መብራት ሳይቀር እየጣስኩ ያንን ሰፈር ለቅቄ ወጣሁ። ህግና ስርዓት ያለው ክልል ከመግባቴ ለበረው የትራፊክ ቀይ መብራት ቆምኩ። በተቃራኒው አቅጣጫ ሌላ በሻ ታክሲ ነጂ 2 ጥቁር አሜሪካውያን ጭኖ እንደኔው ወደ ነፍስ በላው ሰፈር እየሄደ መብራት አቁሞ ታየው። መሪውን በሁለት እጁ ጭምድድ አድርጎታል። አይደለም መጨምደድ፣ በሁለት እጁ መሪ የሚይዝ ታክሲ ነጂ እናንተ ታውቃላችሁ። በዚህ አጨመዳደዱ አደገኛው ሰፈር ውስጥ ገብቶ መሪው ተነቅሎ እጁ ላይ እንዳይቀር ፈራውለት። ሰውየው በጭንቀት ከፊቱ የሚታለበውን ላብ በትከሻው ነው የሚያብሰው። መሪው እንዳይለቅ የሚያደርገውን ሁሉ ስከታተል መጨረሻ ላይ እሱም አየኝ። እየደጋገመ ባንገት ሰላም አባባሉ በቃ የምመለስ አይመስለኝም ደናውን የሚል ይመስላል። መስታወቴን ዝቅ አድርጌ የኔ ወንድም ወላዲተ አምላክ ትከተልህ አልኩት ጮክ ብዬ። ተማሙቶ ፈገግ አለና ወደፊት ቀጠለ። እኔም የዕለት ፋይሌን ልዘጋ የቤቴን መንገድ ጀመርኩ።